የ5 ሚሊዮን ብር ምግብ መብላቱን ተውትና አይታችሁ ወይም ሰምታችሁ ታውቃላችሁ ብትባሉ መልሳችሁ አይ እንደሚሆን አልጠራጠርም። እነዚህ ምግቦች ቢሊዮነሮች ወይም ሚሊዮነሮች ካልሆኑ ማንም አይደፍራቸውም። ከዓለም 10 በጣም ውድ ምግቦች። 10ኛ አይቤሪኮ ሃም። ይህ ምግብ ከስፔን ምድር የሚገኝ ለረጅም ጊዜ የታሸገ የአሳማ ስጋ ሲሆን 1 ኪሎ $400 ወይም በኢትዮጵያ እስከ 62000 ብር ይሸጣል። 9ኛ ኮፒ ሉዋክ ኮፊ። ይህ የቡና አይነት ሲቬት በተባለች እንስሳ ተበልቶ ከቆሻሻዋ ውስጥ ተለቅሞ የሚዘጋጅ ቡና ነው። አስቡት እስቲ አንድ እንስሳ ጽዳጅ በ1 ኪሎ እስከ $700 ወይም በኢትዮጵያ እስከ 100,000 ብር ሲሸጥ። 8ኛ ኮቤ ቢፍ። ይህ የበሬ ስጋ ከጃፓን የሚገኝና በስብ ክምችቱ ማርብሊንግ በመባል የሚታወቀው በጣም ለስላሳ የበሬ ስጋ ነው። ይህም በኪሎ እስከ $800 ወይም በኢትዮጵያ እስከ 125,000 ብር ይሸጣል። 7ኛ ማትሱቴክ ሙሽረም። ይህ በጃፓን የሚገኝ ልዩ መዓዛ ያለው የፈንገስ አይነት ነው። አዎ ፈንገስ። ምናልባት አይታችሁት ምግብ ነው ምንድነው ልትሉ ትችላላችሁ። ነገር ግን በኪሎ እስከ $2,000 ወይም በኢትዮጵያ እስከ 310,000 ብር ይሸጣል። 6ኛ ዋይት አልባ ትራፍል። ይህ ምግብ በጣሊያን የሚገኝ ብርቅዬ ፈንገስ ሲሆን በውሾች ታግዞ ከመሬት ውስጥ ይፈለጋል። ምናልባት አይታችሁት ድንች ነው ይሆናል። ይህ ግን ዋይት አልባ ትራፍል ነው። ከ4,620,000 በኢትዮጵያ ብር ይሸጣል። ይህን ለሚሰማ እንደ አንድ ኢትዮጵያዊ እጅን በአፍ የሚያስጭን ጉድ የሚያሳይ ነገር ነው። ምናልባት እስካሁን ተገርማችሁ ሰብስክራይብ እና ላይክ ያላደረጋችሁ በማድረግ እነዚህን ጉደኛ መኪኖች ምግቦች እንይ። 5ኛ አያም ሴማኒ። ይህ የኢንዶኔዥያ ዶሮ ላባው፣ ቆዳው፣ ስጋው አልፎ ተርፎም አጥንቱ ጥቁር ነው። አስቡት እስቲ አንድ ዶሮ እስከ $2,500 ወይም በኢትዮጵያ እስከ 390,000 ብር ሲሸጥ። 4ኛ ሳፍሮን። ይህ ቀዩ ወርቅ በመባል የሚታወቀው ይህ ቅመም በዓለም ውዱ ቅመም ነው። በሰው እጅ ብቻ ስለሚለቀም ለማምረት በጣም አድካሚ በመሆኑ 1 ኪሎ ግራም እስከ 11,000 የአሜሪካ ዶላር ወይም በኢትዮጵያ እስከ 1.7 ሚሊዮን ብር ይሸጣል። ከአንድ ኮሮላ መኪና እኩል ማለት ነው። 3ኛ ብሉፊን ቱና። ይህ ለሱሺ ዝግጅት የሚውል የአሳ አይነት ነው። በጣም ጥራት ያለው የዚህ አሳ ስጋ 1 ኪሎ እስከ $5,000 ወይም በኢትዮጵያ እስከ 780,000 ድረስ ይሸጣል። 2ኛ ዩባሪ ኪንግ ሜሎን። ይህ ሐብሐብ በጃፓን የሚመረት በጣም ጣፋጭና ብርቅዬ የሐብሐብ ዝርያ ነው። በጨረታ አንድ ጥንድ ሜሎን እስከ $27,000 ወይም በኢትዮጵያ እስከ 4.2 ሚሊዮን ብር ተሸጦ ያውቃል። 1ኛ አልማዝ ካቪየር። ይህ ምግብ በዓለም ውዱ ምግብ ተደርጎ ይቆጠራል። አልፎ አልፎ ከሚገኙ የቤሉጋ ስተርጀን አሶች እንቁላል የሚዘጋጅ ሲሆን ዋጋው በአማካኝ በኪሎ ግራም እስከ $34,500 የአሜሪካ ዶላር ይደርሳል ወይም በኢትዮጵያ 5.3 ሚሊዮን ብር ማለት ነው። ጉድ ሳይሰማ መስከረም አይጠባ የሚለው የአገሬ ልጅ ይህን ሲሰማ ትዝብትም በአንድ በኩል አግራሞት ሊሰማው ይችላል። ሰብስክራይብ በማድረግ ቤተሰብ የሆኑ ላይክም በማድረግ ቪዲዮ ለሌሎች እንዲደርስ ያድርጉ። በሌላ በአስገራሚ ቪዲዮ እስክንገናኝ ቸር ሰንብቱ።